ሰውን ማማት ተራ ነገር ሆኗል ስብስቦቻችን ላይ የሰው ስም ካልተነሳ ማይደምቅ ሆኗል ህሜት ባጭሩ የአፋችን ማስቲካ ከሆነ ውሎ አድሯል ሰውና ማለን ሰውና ነሳለን ታዲያ ረመዳን ይመጣና የሰዎችን ስም ማንሳትን እንድንተው በሐሰት መስክር መሆንን እንድንርቅ አሰልጥኖን ያልፋል አንዱ ጥበብ እሱ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበው ሐዲስ ላይ መለም የዳ ያልተወሰው قول الزور የሐሰት መስክርን والعمل به بسوم مسرات يعلاقوا مسو فليس لله حاجة في أن يضع طعامه وشرابه الله زند قد اللوم الله قد اللوم لذيذ مقبوننا متأتم بما قوموا الله زند قد اللوم أنا سينس الله واقع يستوم مقبتو متأتتو قنسو إيامان ليلا سقاي يبلان ليلا منفساوي سقاي سو سقاي يبلان إهين صوم الله بوتا يسطوم يلونا النبي محمد صلى الله عليه وسلم قول الزور تبلو بزي حديث لي تጠቀሰው የሐሰት መስክር ሁላችን አሁን እየኖርንበት ያለ ጉዳይ ነው ቦታ ሽያጭ ላይ በሐሰት እንመሰክራለን የቀበሌ መታወቂያ መስክር ላይ በሐሰት እንመሰክራለን የሐጅ ፕሮሰስ ላይ መስክሩን እንቀርባለን قول الزور የሐሰት መስክርነት ኢቭን ሙስሊም ላልሆኑ ወገኖች እንኳን የሐሰት መስክር መስክረን ሰራተኛ ሆነው ወደ መካ መዲና የሚገቡ በርካቶች ናቸው በምን በእኛ የሐሰት መስክርነት ይሄን መተውን አላህ ለወር ያስተምረናል ለወር ይሄን መተው አለባችሁ ሲለን ለቀጣዩ 11 ወር ውስጥ ቋሚ ስነ ምግባራችን ሆኖ እንዲጸርቅ ይከጀላልና በሐሰት መመስከር እስልምና ከሽርክ ጋር ጎዳኝቶ የጠራው ትልቅ ወንጀል ነው فاجتنبوا الرجس من الأوثان واجتنبوا قول الزور نبيل الله ይሄ ጣዖት አምልኮን ራቁ እንዲሁም የሐሰት መስክርነትን የሐሰት መስክር መሬቱ ሞልቶታል ፍርድ ቤት ላይ በጣም ብዙሃን በሆኑ ሰዎች ላይ ሐሰት መስካሪዎች ይመጣሉ የህግ ሂደትን እኔም በህይወቴ ላይ አልፍ ያለው ሁሉም የመሰከረው almost የሐሰት መስክር ተገዥ መስክር ነው ታዲያ ይሄን የማህበረሰቡ ውስጥ ያለን መጥፎ ስነ ምግባር ረመዳን ይመጣና እንድንርቀው ከጾም ጋር ያይዞ ያመጣብናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ መሰላችሁ اذا كان يوم صوم احدكم ያንዳችሁ የጾም ቀን ከሆነ فلا يرفث መጥፎን ቃል አይናገር ولا يفسق امس فإن سابه أحد أو قتله عند سو كتجادله ويم كسدبه تجست مياسات أنا جر كتسربه فليقل إني صائم أني صومن يعني بلو يلفو ساتنك متاجس يالله تنقتهسا سو سدبه حديث مليانه فإن سابه عند سو بيسدبه بالنات اللي سدبه يشلال بسرعة ببيره بكلره በጣም ስሜት የሚጎዱ ስድቦች አሉ ያንን ተሰደብክ የጾምህ ቀለይና ረሱል ምን አሉ ዋጥ አርገዋል ከዛ ምን ብለህ ጾመኛ ነኝ ብለህ ወለፍ ዋው ዲፊካልት በጣም ከባድ ነው ሰው ሰድቦ በጣም አዋርዶ ቅስምህን ሰብሮት ምናልባት ብሔርህን ይሆናል ያንቋሽሸው አሊያ ከለርህን ይሆናል ገጽታህን ይሆናል ስራህን ሊሆን ይችላል ኑሮን ልጆችን ሊሆን ይችላል فإن سابه كسدبه أو قاتل كتجادله من يبل إني صائم ጾመኛ ነኝ ብሎ ይለፈው ምን ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ምን ማስተላለፍ ነው የፈለጉት ውስጣችን ትግስትን ተሰድበህ መቻል ተበድለ ተሸክመ ማሳለፍ ከባድ ነው አይደል እስልምና ማሰልጠን የፈለገው አንዱ ይሄ ነው ረመዳንን ሲደነግግ እነዚህን ህግጋቶች አብሮ ከተተና ታግሰህ ለፍ ማለት ነው ምላስህን ጠብቅ ማለት ነው ሰው እንዳታማ በሐሰት እንዳትመሰክር አይደለም ለሰው ልትመሰክር ቢሰድቡ እንኳን እንዳትመልስ ምላስን የመጠበቅ አጥሮችን ከለል እንዳታማ እንዳትዋሽ ነገር እንዳታዋስድ ሐሰት ምስክርነት እንዳትሰጥ ኢቭን ቢሰድቡ እንኳን ቻል did you see that ከባድ ነው አይደል እስልምና በዚህ መልኩ የአንድ ሰው ምላስ ጠብቆት ያልፋል ሰይድና ዑመር ኢብኑ አልኸጣብ ፋሩቅ الامه ابن حزم السن አቋም ተከትለውታል
ረመዳንን ከሚያስፈጥሩ ነገሮች ውስጥ ጊባ ነው ይላሉ። ሰውን ማማት ረመዳን ያስፈጥራል ነው የሚሉት። ይሄ በርግጥ ቋሚ የእስልምና ህግ አይደለም። ሰይድና ዑመር ግን ያደረሱበትን ጥግ ወሰዱት። ምን ነው ይሄኛውም የሰው ስጋ መብላት፣ ያንስ የሚያፈጥረው የበሬ ወይም የከብት አለም የበግ ስጋ በልቶ ነው፣ ታርዶ ያን በልቶ ነው ያፈጠረው። አንተ የወንድምህን ስጋ ትበላይል እንዴ? አፍጥራሃል ነው የሚሉት ሰይድና ዑመር። ኢብኑ ሐዝም الظاهري ይሄን አቋም ይደግፋሉ። ያማ ሰው ረመዳን ላይ ያፈጥራል ነው የሚሉት። እዚህ ጥግ ድረስ ነው የሚረግጡት። ስለዚህ ይሄን ሲሉ የረመዳን ጥበቡ ምንድነው? ስለ ጥበቡ ያወራን አይደል? ምላስን ጠብቅ ማለት ነው። እዚህ ጥግ ደው ታፈጥራል ያሉም ዑለማዎች አሉ። ስለዚህ ኬፕ ምላስን ጠብቀው፣ የሚወጣውን መጥ ነው። በሐሰት እንዳትመሰክር፣ ሰው እንዳታማ፣ ቢሰድቡ እንኳን እንዳትመልስ። ምላስ ላይ የተለያዩ ማዕቀቦች ተጣሉ። ለወር ይሄን ማዕቀብ ስታልፈው 11 ወር ላይ ምላስህን የመጠበቅ ኳሊቲ ላይ ትደርሳለህ። ይሄን ያወቁ ቀደምት ሰለፎች ዙሪያቸው ሰው እንዲታማ አይፈቅዱም ነበር። ኢብኑ ሲሪን ታላቁ ታቢዒ የሰሃባን ትውልድ ተከትለው ከመጡት ታቢዒዎች ውስጥ አንዱ ናቸው። ሰው አብሯቸው ሊቀማመጥ ሲል አንድ ክራይቴሪያ ያነሳሉ። ማንንም ማታሙ ከሆናችሁ አብራችሁ ቁጭ በሉ፣ ሰውን ግን እንዳታሙ። ታዲያ እንዴ አንዱ ሐጃጅ ኢብኑ ዩሱፍን በመጥፎ ሲያነሳው ሰማ። ሐጃጅ ኢብኑ ዩሱፍ ማን ነው? ከ120 ሺህ በላይ ዑለማዎችን ሰሃባዎችን የገደለ። እሱ እንኳን ሲሞት እስር ቤት ላይ የተለቀቁት 20 ሺህ ሰው ነበር። ይሄን ሰው በመጥፎ ሲያነሳው አንድ ሰው ሰሙ። በርግጥ ይገባዋል፣ በጣም አምባገነን ህዝብ የጨረሰ ነው። ምን አሉት ግን እሳቸው? ያ هذا አሉት፣ አንተ ሆይ አሉት፣ ان الله يقتص للحجاج ممن ظلمه كما يقتص على الحجاج ممن ظلمهم። ሐጃጅ ላይ የበደላቸውን አላህ ሂሳብ እንደሚያደርገው ሁሉ ሐጃጅንም የበደሉትን እኮ ሂሳብ ያወራርድባቸዋል። ሐጃጅ ማማት አይፈቀድልም፣ በዳይ እንኳን ቢሆን። አያችሁ በጣም በደል አይደለም። አሁን እኮ እየታማ ያለው ዳዒ ነው አይደል? ለዲኑ የሚደፋቀና የሚለው እኮ ነው ኤክስ እየተደረገ ስሙ እየጠፋ ያለ። 120 ሺህ ሰው የገደለ ማማት አችልም ነው ያሉት። አሁን ዑለማ ነው በዲን ስም በኪታብ ስም የሚቀረው፣ የዑለማ ስም ነው የሚበላው። ምላስን መጠበቅ ረመዳን አስተምሮን ያልፋል። የሰውን አይብ መከታተል እንድንርቅ ያደርገናል። ኢማሙ ማሊክ ረዲየላሁ ተዓላ ዐን አንድ ታሪካዊ ንግግር ይናገራሉ። ወላሂ ይላሉ አዕሪፉ ኡናሰን፣ እኔ እኮ ሰዎችን አውቃለሁ፣ አይብ ነበረባቸው፣ ክፍተት፣ ብዙ አንካሳ ባህሪ ነበራቸው። ፈሰመቱ ዐን አዕዩብ ናስ፣ ከሰዎች አይብ ዝም አሉ። አላህም ያንን አይባቸውን ዘለላቸው ይላሉ። ወአዕሪፉ ኡናሰን፣ ሰዎችን አውቃለሁ ምንም አይብ የሌላቸው በጥሩም ይወሱ፣ ግን ሰዎችን አይብ መጎርጎር ያዙ፣ የሰዎችን ስም ማጥፋት ያዙ። አላህ አይብ እንዲገኝባቸው አደረገ። ብዙ ጊዜ የምንጠቃው በመላሳችን ነው። መላሳችን ያመረተችውን ነው እያጨድን ያለ ነው። እኛ ሰው እናማለን፣ አላህም ያንን እንሰራ አድርጎን እኛውም ያንን ዋጋ እንከፍላለን። ስለዚህ ጠቅለል ስናደርግ ረመዳን ከሚመጣባቸው ሚስጥሮች ውስጥ ምላስን እንድንጠብቅ ማድረግ፣ ከማማት፣ በሐሰት ከመመስከር፣ የሰዎችን ነውር ከመከታተል። ከዚህም አልፈ ሌላ ጊዜ እኮ ደም ፈልቶ ሰው ሲሰድብ ልትመልስ ትችላለህ። በጣም ጸያፍ ቃል ቢሰድብህ እኔ ሳኢም ብለህ ማለፍን ትግስት አስተምሮ ምላስህን እንድትጠብቅ ያደርጋል። ከረመዳን ሌላው ጥበቡ ምላስን የመኮትኮቻ ምላስን የመጠበቂያን ስልጠና የሚሰጥበት የጥበብ ማዕድ ነው፣ ማዕከል ነው። ቀጣዮችንም ሌላ ጊዜ እናያለን። አላህ በሰማነው እንጠቀም ያርገን። ረመዳችንን አላህ ይባርክልን። ወሰለላሁ ወሰለም ወባረከ አለ ነቢይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።